አይኗ ውስጥ ያየሽው ፍቅር የውሸት ነው እያልከኝ ባልሆነ ገኒ፣ የናታንና የፍራታን ፍቅር አይተን የእኛ ይዘልቃል ማለት ራሱ ራስን ማታለል። ናታን ምን ያህል እንደተጎዳ እያወቅኩ እኔም ራሴን ልብ አሳልፎ የሰጠው። ቢኒኒ ልጅ ማፍቀርን እንደ ሽንፈት አትቁጠረው። ፍቅርን ያስተማረን እኮ ፈጣሪ ነው። አንተም ማፍቀርን እንደ ሽንፈት አትቁጠረው እንዴ። ደካማ አትሁን እንጂ። እሺ ታውቂያለሽ፣ በህይወቴ ድጋሚ አግኝሻለሁ ብዬ አስቤ አላውቅም ነበር። እስከ መጨረሻው ያጣሁሽ መስሎኝ ነበር። ዛሬ እንኳንም ከእናቴ ጋር ተጣላሁ፣ እንኳንም በዛ ፍጥረት መኪና ይነዳል። እንደዛ ባይሆን ኖሮ እኮ በሰከንዶች ልዩነት ብቻ ላገኝሽ አልችልም ነበር። ቆይ ግን አሁን ምን እያደረግሽ ነው? የኔ ሳቂታ፣ ሁሌም ሳቂ ልንሽ። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ድንቅ ተከበራችሁ የዩቲዩብ ቻናል ተከታታዮች እንዴት ናችሁ? በያላችሁበት የዓለም ዳርቻ ያለ ሰላምና እዝነት አይለያችሁ። እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ሰላማችሁ ብዝት ይበልልኝ። ያው እንግዲህ ዛሬ ደግሞ ክፍል 83ን ይዘን መጥተናል ማለት ነው። እንግዲህ ያው ትንሽ እናቱ ቢያናድድም ያኔ በሱም አይፈረድም የሌላ ህይወት ለመጀመር እንትን እያለ ነው። ኤፍራታን ለመርሳት ጥረት እያደረገ ነው ማለት ነው። እሷ ግን ያው ስለሱ ብቻ ነው የምታስበው። ያው እንግዲህ ስለሱ እያሰበች ነው ያለችው። እሱ ደግሞ ሌላ ህይወት ጥላኝ ሄዳለች፣ ጎድታኛለች እና በቃ ሌላ ህይወት ይገባኛል እያለ ነው ያለው። እንግዲህ ደግሞ አዲስ ነገር እንግዲህ ቢዚ ሌላ አፍቃሪዋ መጥቶላታል። እሱ አፍቃሪዋ እንደሆነ አታውቅም። እሱ ግን የልጅነት የመጀመሪያ አፍቃሪዋ ነው። እንግዲህ በፍቅሯ እየተጎዳ ፎቶዎቿን ሁላ በክላሱ ለጥፏ እንዳየነው ነው እና እሱ በጣም ደስተኛ ሆኗል። እሷ ደግሞ ትንሽ ግራ ቢያጋባትም ያው እንግዲህ ቤቷ ድረስ እስከሚሸኛት ደርሳለች። እንዲሸኛት እንኳን ፈቃደኛ አልነበረችም። ያው በጣም እንትን ሲላት ቤቷ ድረስ እንዲያደርሳት ፈቅዳለች ማለት ነው። እሱም ደግሞ ቤቷ ድረስ እንዲሸኛት ስለፈቀደችለት እና ስላገኛት በጣም ደስ ብሎታል። ድጋሚ አገኛታለሁ ብዬ አላስብም ነበር፣ አግኝቻታለሁ በማለት በጣም ተደስቷል፣ ከምንም በላይ ማለት ነው። እንግዲህ ደግሞ እና ዳግም ደግሞ እንግዲህ ያንን ልጁን ለማጋለጥ እንትን እያሉ ነው፣ እየጣሩ ነው። እንደሚሳካላቸው ተስፋለኝ ማለት ነው። እሱም ማስፈራራቱን እንደቀጠለ ነው። ያፌትም ደግሞ ወንድምነቱን እንግዲህ ክዷል ማለት ነው። ወንድምህ ነው ወይ ብለው ስጠይቀው ወንድሜ አይደለም በማለት ክዷል። እኔ ምንም ነገር አላውቅም፣ ከሱ ጋር ምንም የስጋ ዝምድና ሊኖረን አይችልም በማለት እንትን ብሏል ማለት ነው። ኤፉም እንግዲህ ያፌትን የወደደች መስላ እሱን ለመበቀል እንትን እያለች ነው። እንግዲህ ወደፊት የሚሆነው እናያለን ማለት ነው። ለቤት አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ማለት ነው እና ክፍል 84 ደግሞ በተስፋ እንጠብቃለን ማለት ነው። ወደ እናንተ እናደርሳለን እና ከእናንተ የሚጠበቅባችሁ ላይክ፣ ሰብስክራይብ፣ ሼር ማድረግ ነው ውዶቼ። በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ
እንግዲህ ለቤዛም እስከዛሬ ከስህተቷ ተምራለች እና አሪፍ ነገር ይገባታል። ጥሩ አፍቃሪ እንደምታገኝ ታስባለን። ኤፍዬም ደግሞ ስቃይና መከራ ይበቃታል። ከእናቱ ጋር እንደሆኑ እንጸልያለን ማለት ነው። እና ውዶች ሰላማችሁ ብዝት ይበልልኝ። መልካሙን ሁሉ ለእናንተ ተመኘሁላችሁ ባይ